ቅዱስ ከተማ ወደ ርዕሰ አድባራት ወገዳማት አክሱም ጽዮን እንኳን በሰላም መጣችሁ። ያው እኔ የምጠይቃችሁ ወጣት አንድ ሺህ በላይ ወጣት ሲረግ ደም በደም ሲሆን የት ነበራችሁ? የኛ አባቶች አይደላችሁም እንዴ? እናንተስ እንደዚህ ከሆናችሁ የት ነበራችሁ? ሊቃነ ጳጳሳቱ ነው ትግራዋይ ከሚገዛን ሰይጣን ቢገዛን ሲሉሳ የት ነበራችሁ? ይሄ ነው እምነቱ። እኛ እናንተን አክብራችሁ ወደዚህ ወደ ቅድስት ገዳሟ ጽላተ ሙሴ ወደምትገኝበት አክሱም ቅድስት ከተማ የሃይማኖት በርና ለዓለም በር የሆነችውን ከተማ ቅድስት ገዳም አክብራችሁ በመምጣታችሁ ደስ ብሎናል። ግን ይሄን ነገር ነው አውቅ ይገባችሁ። ስንት አባቶችን ስንት ገዳማትን ሲፈርሱ የት ነበራችሁ? ከገዳማት ከተለያዩ ገዳማት አይደላችሁም እንደ መጣችሁ። ስለዚህ ይሄን ነገር እንዴት አስባችሁ ለምን መጣችሁ አንል። ይሄን ነገር ሊቃነ ጳጳሳቱ ነው አሁን ማቲያስ ለቤት ተዘግተው እንደነበር አታውቁ? ምግብ ሳይሰጣቸው መከራና ስንት ችግር ሲያሳልፉ እንደነበር አታውቁም? ትግራዋይ በመሆናቸው በቃ እኛ ግን ባዕደ ማዕተቦች እናንተ አሁን ለምን መጣችሁ? ማን አማራ ነው ማን ይሄ ነው እነዛ የሚባል ነገር የለብን። ምክንያቱም አንድ ኦርቶዶክስ አንድ ቤተሰብ ግን ይሄን ሁሉ ችግር ሲደርስብን እንደ ኦርቶዶክስ እንደ ተዋህዶ ልጆች ይሄን ችግር ሲደርስብን እናንተ አባቶች ሴት ነበራችሁ። ስንት አባቶች ስንት መከራ ሲያገኙ እናንተ ሴት ነበራችሁ። ሊቃነ ጳጳሳቱ ነው መተየስ ሲተኩሱ የት ነበራችሁ? ተደብቃችሁ ነበሩ? ምንድነው? ስለዚህ ለምን መጣችሁ አንል። ግን መምጣታችሁ ደግ ነው፣ ጥሩ ነው። አይዛችሁ እናንተ እኔ አሁን የምናገረው ከወጣቶቹ ስለቀረውኝ ነው። ባለማተቦቹ ነው ቤተክርስቲያን የሚያገለግሉ ስንት ወጣቶች የሉም። ስለዚህ ይሄን ነገር እንዴት ነው የምታዩት? እንዴት ይሰማችኋል? እንደ አባትነታችሁ ፍትህ መንገስ የለበትም ብላችሁ ነው የምታስቡ? ከሙስሊም በላይ ከማን ጴንጤም ምናምን በላይ ሆኖ አንድ ሊቃነ ጳጳስ ትግሬዎችን ጨርሱ ሲል ምን ተሰማችሁ እናንተ? ስለዚህ እኔም የምጠይቃችሁ ሁለት ነጥብ ብቻ ነው። የት ነበራችሁ ነው አንተ። ሁለተኛው ደግሞ ምን ተሰማችሁ እናንተ? ሶስተኛው ደግሞ ፍትህ መንገስ የለበትም ብላችሁ ነው የምታስቡ? አራተኛውና መጨረሻው የአክሱም ልጅ ሁሉ የአክሱም ወጣት እነዚህ አባቶች አራቱ አባቶቻችን ከኛ ጎን ነው። መከራ ስናገኝ ስንሞትም አካላችንም ሲጎድልም ከኛ ጎን ያልተለዩ አባቶችን ጎን ነን ነው የምንለው። ምክንያቱም አባትነት የሚለካው በመከራም በጥሩም ጊዜ ከጎን ሳይለይ ሲሆን ካልሆነ ተደብቆ ወይ መትረየስ ሲተኩስልን የነበረውን አባት ወይ ሊቃነ ጳጳስ እኛ አንቀበልም። በምንድን ነው የምታስረዱን? እኛ አሁን ከዚህ ከትክክለኛው መንበረ ሰላም አክሳት የብርሃን እየራቀ በፖለቲካና በተለያየ የመንግስትን ኃይል እየራቀ በሄደ ቁጥር ነው መከራው እየበዛብን ያለው። መንበረ ሰላም አክሳት የብርሃን ወደ ትክክለኛው ጥንተ መንበሩ መመለስ አለበት ወይ ብላችሁ ታስባላችሁ? እነዚህ ጥያቄዎች እስኪ መልሱልን እንዳባትነታችሁ። ጽላ